ሐባቢ እኛ ኢትዮጵያኖች በራሳችን ላይ ነው ችግር የምናመጣው። ሰላም አለይኩም ወራህመቱላህ ወበረካቱ። እዚህ ጋር በምስል እንደምታዩት እንግዲህ እነዚህ ኢትዮጵያኖች የመን ሳውዲ ድንበር ላይ ያሉ ናቸው። እስኪ ምንድነው የተከሰተው ሚለውን ቪዲዮ እናያለን። ከዛ በኋላ ያለው ነገር ነው በደንብ አስረዳችኋለሁ። እዚህ ጋር እንደምትመለከቱት ይሄ አንድ የመናዊ ነው። ልክ እንደዚህ መንገድ ሲያልፍ ኢትዮጵያኖች የመን ሳውዲ ድንበር ላይ ያሉት እዛ ተራራ ላይ የሚኖሩት ይህን የመናዊ በዱላ እየመቱ እየሳቁበት እየተሳለቁበት ቪዲዮ ቀርጸው ሶሻል ሚዲያ ላይ ይለቁታል። የመኖችን ካዩ በኋላ በጣም ይናደዳሉ። እነዚህ ኢትዮጵያኖች ወደ ሀገራቸው እንዲመለሱልን እንፈልጋለን እና ድንበር ላይ እዛ ያሉትን ብዙ አይነት ችግር እየፈጠሩብን ነው። አስራችሁ ይዛችሁ ወደ ሀገራቸው እንዲመለሱልን። ከቀናት በፊት አንድ የመናይን ሲመቱት በዱላ አይተናል። ቢፈልጉ እነዚህ ኢትዮጵያኖች እኛን በአንድ ብር ይሸጡናል እና በአንዴ ይገለብጡብናል። ስለዚህ ሰብስባችሁ ወደ ሀገራቸው እንዲመለሱ እንፈልጋለን እያለ ነው። እኔ እምላለሁ እነዚህ ሰዎች እኛ ጋር በቆዩ ቁጥር ሀገራችን ላይ በጣም ብዙ አይነት ችግሮች ይፈጠራል። አስራችሁ ወደ ሀገራችሁ መልሷቸው። እዚህ ጋር እንግዲህ የምታዩት ተራራው ላይ እነዚህ ሁሉ እንግዲህ ዱንካን ኢትዮጵያኖች እዛ የሚኖሩ ነው። እንግዲህ የመን ሳውዲ ድንበር ላይ የሁሉ እነዚህ የምታዩቸው ኢትዮጵያኖች እንግዲህ ሴቶችም እያያችሁ ነው፣ እዚህ እንዳያያችሁት ነው። አሁን እነዚህን ሁሉ ለቀው እንዲወጡ የሁሉ የምታዩት ህዝብ እንግዲህ የመን ላይ በህገ ወጥ መንገድ የገባ ነው። እንግዲህ ወደ ሳውዲ ለማለፍ እዛ ለአመታት ሲኖሩ የነበሩ ናቸው። ግን አሁን የመን ደግሞ እነዚህን ሁሉ ሀገሪቷን ለቀው እንዲወጡ እንግዲህ ተመልከቱ። እነዚህ ሁሉ ኢትዮጵያዊ ናቸው። አንዱ ሶሻል ሚዲያ ላይ በቀረጸው ቪዲዮ ቀርጾ የመን እንዳለ በአንድ እግር ቆማለች። እንዴት እኛ እዚህ ሀገራችን ላይ እንደዚህ እነዚህ ደግሞ ያው የመን ላይ ያው እነዚህም እስር ቤት ውስጥ ነው ናቸው። እነዚህም እየታሰሩ ኢትዮጵያዊ ናቸው። እያፈሷቸው ነው። በቃ አሁን ሁሉን እያፈሱ ወደ ሀገራቸው እንዲመለሱ እንግዲህ እያሉ ነው። የመኖች በጣም ተናደዋል። በተለይ ቅድም የመጀመሪያ ላይ ያዩት ቪዲዮ እና እንዴት ነው እኛ እዚህ ሀገራችን ላይ በእንግዲህ ተቀብለን አስቀምጠን ብዙ ነገር እያረጉ ብዙ ወንጀል እየሰሩ መንገደኛን እያፈኑ ገንዘብ እየተቀበሉ ደላሎች ሰው እያገዱ ገንዘብ እየተቀበሉ ስንት ነገር እያረጉ ብዙ ነገር አሁን ግን አበዙት። ተራራ ላይ ቪዲዮም አለ እንደዚህ እየሰለጠኑ መሳሪያ ይዘው ምናምን እሱን እዚህ ጋር ማሳየት አልፈልግም። እና ሀገሪቷ በእነሱ የተነሳ ብዙ ችግር ተፈጥረዋል። የመን ለቀው እንዲወጡ እያሉ ነው። ይሄን ስለያያችሁት ሀሳባችሁን በኮሜንት አስቀምጡልኝ። ቪዲዮን